አንድ ምሽት የኮሌጅ ፕሮፌሰር የሆነው አዳም የአዋቂዎች ፊልም ድረገጽን እየጎበኘ ሳለ በድንገት ራሱን በአንዱ ፊልም ውስጥ ይመለከታል። ከዚህ በፊት በፊልም ውስጥ ተውኖ እንደማያውቅ ሙሉ በሙሉ እርግጠኛ ነበር። ነገር ግን በስክሪኑ ላይ ያለው ሰው እሱ መሆኑ አያጠራጥርም። ግራ በመጋባት በመጨረሻ የአክተሩን ስም አንቶኒ መሆኑን እስከሚያውቅበት የመጨረሻው የፊልሙ ማጠቃለያ ጽሑፍ ድረስ ሙሉውን ይመለከታል። አንቶኒን በኢንተርኔት ፈልጎ በማግኘት የአክተሩን የፊት ገጽታ ከራሱ ፎቶ ጋር ያወዳድራል። ሁለቱም አንድ ሰው ይመስል ፍጹም ተመሳሳይ ነበሩ። አዳም ይህንን የማይቻል ነገር ከመቀበል ውጭ ሌላ አማራጭ አልነበረው። ምናልባት ለረጅም ጊዜ የጠፋ ተመሳሳይ መንታ ወንድም ይኖረው እንደሆነ ማሰብ ይጀምራል። በቀጣዮቹ ጥቂት ቀናት ውስጥ ስለዚህ ጉዳይ ማሰቡን ማቆም አይችልም። ትኩረቱ ከመበታተኑ የተነሳ በንግግር ትምህርቶቹ ላይ እንኳን ማተኮር ያቅተዋል። በመጨረሻም እንዳይታወቅ ማንነቱን ደብቆ ለመመርመር ወደ አንቶኒ የፊልም ኩባንያ ያመራል። አንድ ሰው ወደ ህንፃው ሲገባ አዳም ከኋላው ሾልኮ ይገባል። ምንም እንዳልተፈጠረ ለማስመሰል ቢሞክርም የጥበቃ ሰራተኛው ወዲያውኑ አውቆታል። የጥበቃ ሰራተኛው በሞቅታ ሰላም ብሎት ለ6 ወራት ያህል እንዳልተያዩ በጨዋታ መሃል ያነሳለታል። ድንገተኛ ሁኔታው ግራ ቢያጋባውም አዳም ሁኔታውን በመቀበል ጥሎት የሄደውን ዕቃ ለመውሰድ እንደመጣ ያስመስላል። የተሳሳተ ህንፃ ውስጥ እንደገባ ለመናገር ተዘጋጅቶ የነበረ ቢሆንም ከዚህ ይልቅ ሰራተኞቹ በእርግጥም አንድ ጥቅል ይሰጡታል። ወደ መኪናው ተመልሶ አዳም ኤንቬሎፑን ሲከፍተው ሁሉንም ነገር ይቀይረዋል ብሎ ፈጽሞ አልጠበቅም ነበር። በውስጡ ያለውን አድራሻ በመጠቀም አንቶኒ የሚኖርበትን አፓርትመንት ያገኘዋል። የአፓርትመንቱን የህዝብ ስልክ በመጠቀም ወደ ቤቱ ይደውላል። አንዲት ሴት ስልኩን አንስታ ራሷን የአንቶኒ ሚስት መሆኗን ትገልጻለች። በድንጋጤ አዳም ወዲያውኑ አንቶኒን ማናገር እንደሚፈልግ ይጠይቃታል። ሴትየዋ ግራ በመጋባት ማንነቱንና ምን እያደረገ እንደሆነ ስትጠይቀው አዳም አንቶኒ እንዳልሆነ በማብራራት ሁለቱንም ግራ መጋባት ውስጥ ይከታቸዋል። ይበልጥ ያስደነገጠው ደግሞ ሴትየዋ ምንም አይነት የተለየ ነገር አለማስተዋሏ ነበር። መልካቸው ፍጹም ተመሳሳይ መሆኑ ብቻ ሳይሆን ድምጻቸውም ሙሉ በሙሉ አንድ አይነት ነበር። የአንቶኒ ሚስት እንኳን ልዩነቱን መለየት እስከማትችል ድረስ ይመሳሰላል። በፍርሃት የተዋጠው አዳም ምን እየተፈጠረ እንደሆነ ምንም ሐሳብ አልነበረውም። ለሰዓታት ከራሱ ጋር ከታገለ በኋላ በመጨረሻ እንደገና ለመደወል ድፍረት ያገኛል። በዚህ ጊዜ አንቶኒ ስልኩን ያነሳዋል። አዳም በፍርሃት ስሜት መልካቸው ሙሉ በሙሉ አንድ አይነት እንደሆነና በጣም ቅርብ የሆኑ ሰዎች እንኳን ድምጻቸውን መለየት እንደማይችሉ ያስረዳዋል። ይህ እንግዳ ታሪክ አንቶኒ ከአንድ አጭበርባሪ ጋር እያወራ እንደሆነ እንዲያስብ ያደርገዋል። ነገር ግን አዳም አድናቂው መሆኑን ሲጠቅስ እና ከጥቂት ቀናት በፊት ደውሎ ሚስቱ እንዳነሳችው ሲናገር አንቶኒ ወዲያውኑ ከአንድ አሳዳጅ ጋር እየተነጋገረ እንደሆነ ያስባል። ርቆ እንዲቆይ ካስጠነቀቀውና ዳግም ካገኛቸው ፖሊስ እንደሚጸራ ከዛተበት በኋላ አንቶኒ ስልኩን ይዘጋዋል። በዚሁ ጊዜ የአንቶኒ ሚስት ሌላ ሚስጥራዊ የስልክ ጥሪ ሲያደርግ ታስተውለዋለች። ካለፈው ግድየለሽ ሕይወቱ የተነሳ አስቀድማ ተጠራጥራ ነበር፣ በተለይም የ6 ወር ነፍሰ ጡር በሆነችበት ጊዜ። አንቶኒ ደዋዩ አይምሮ ያልተረጋጋ ሰው መሆኑን አጥብቆ ይናገራል። እንዲሁም የሰውየውን መረጃ በሙሉ እንደመዘገበውና ትንኮሳው ከቀጠለ በቀጥታ ወደ ፖሊስ እንደሚሄድ ይገልጻል። የአንቶኒ ሚስት ሌላ ሴት እያገኘ እንደሆነ በመጠራጠር ስለ ሚስጥራዊ ጥሪው ትጋፈጠዋለች። አንቶኒ የቅናት ስሜቷን ውድቅ በማድረግ ደዋዩ ምናልባት ቀናተኛ ባል የሆነ ወንድ እንደነበረ አጥብቆ ይናገራል። እናም ተጨማሪ ጭቅጭቅ ለማስወገድ በፍጥነት ጥሏት ይሄዳል። በጉጉት ተገፋፍታ ሚስቱ አዳም ያስቀመጠውን መረጃ በመጠቀም የሚያስተምርበትን ዩኒቨርሲቲ ታገኘዋለች። እዚያም ልክ ባሏን ከሚመስል ሰው ጋር ፊት ለፊት ትገናኛለች። ነገር ግን ሴት አውጪ ከሆነው አንቶኒ በተለየ አዳም ትሁት፣ ገር እና እየተረጋጋ ነበር። አልፎ ተርፎም አንዲት የማያውቋትን ነፍሰ ጡር ሴት በደግነት እንኳን ደስ አለሽ ይላታል። ስለሱ ያለው ነገር ሁሉ የተለየ ስሜት ይሰጣል። ሆኖም የፊቱ ገጽታና ድምፁ ፍጹም ተመሳሳይ ናቸው። በእርግጥም ሁለት የተለያዩ ሰዎች ናቸው ወይስ ባሏ በሆነ መንገድ ጨካኝ ቀልድ እየቀለደባት ነው? አዳም ዞር ብሎ ሲሄድ ሁኔታውን ለማረጋገጥ ወዲያውኑ ለባሏ ትደውላለች። በተመሳሳይ ጊዜ አዳም ሲያስጨንቀው የነበረውን ጥያቄ እናቱን ይጠይቃታል። መቼም ቢሆን መንታ ወንድም ነበረው ወይ? እናቱም ሁልጊዜም ብቸኛ ልጇ እንደነበር በጥብቅ ትነግረዋለች። የአዳም እናት በአንድ ሴት ላይ መርጋት አለመቻሉን በመጥቀስ እና የብሉበሪ ፍራፍሬን እንደሚወድ በማንሳት ድርጊቱን ትነክፋለች። ይህ አዳምን ሙሉ በሙሉ ግራ ያጋባዋል። ምክንያቱም እስካሁን አንድ የሴት ጓደኛ ብቻ እንዳለችውና ብሉበሪን ደግሞ አጥብቆ እንደሚጠላ ያምናልና። እቤት ውስጥ የአንቶኒ ሚስት ሙሉ በሙሉ ተረብሻ ትመለሳለች። ልክ እሱን የሚመስል ሰው እንዳገኘች ለአንቶኒ ስትነግረው እሱም ልክ እንደሷ ይደነገጣል። በማግስቱ አንቶኒ ከአዳም ጋር ለመገናኘት ይስማማል። ሁለቱም ሰዎች ከፊታቸው ያለውን የለመዱትን ፊት ትኩር ብለው ይመለከታሉ። ምንም ቃል መናገርም አልቻሉም። እጆቻቸውንም ጭምር ያወጣሉ። ሁሉም ነገር ፍጹም ተመሳሳይ ነበር።
አንቶኒ በልጅነታቸው የተለያዩ መንታዎች ሊሆኑ እንደሚችሉ ከማሰብ ወደ ኋላ አላለም። በደረቱ ላይ ያለውን ጠባሳ በማሳየት የድሮ ጉዳት ምናልባት መለያየታቸውን ሊያብራራ እንደሚችል ይጠቁማል። አዳም ይህንን የሰማበት ቅጽበት ፊቱ ላይ ከፍተኛ ፍርሃት ይነበባል። ከስቱዲዮው የወሰደውን ኤንቨሎፕ በጸጥታ ይመልስና በፍጥነት ይሄዳል። አንቶኒ የሱን ምላሽ እንደ ጥፋተኝነት በተሳሳተ መንገድ ይረዳዋል። ምናልባት አዳም በሱ ላይ ያደረገው ነገር ይኖራል፣ እናም እውነቱን መጋፈጥ አልቻለም ብሎ ያስባል። አንቶኒ ቤት ሲደርስ እና ሚስቱን በረንዳ ላይ ብቻዋን ተቀምጣ ሲያያት አንድ የሚረብሽ ሐሳብ በድንገት አእምሮ ውስጥ ይመላለሳል። አዳም ለምን ሚስቱን መጀመሪያ አገኛት? ሁለቱ በእውነት ሙሉ በሙሉ ተመሳሳይ ከሆኑ አዳም ማንም ሳያውቅ በድብቅ የሱን ቦታ ወስዶ ሊሆን ይችላል። ባሰበው ቁጥር ይበልጥ እርግጠኛ እየሆነ ይመጣል። ጥርጣሬው እያደገ ይሄዳል። ብዙም ሳይቆይ አዳምን መከታተል ይጀምራል። ያኔ ነው አዳም የሴት ጓደኛ እንዳለው የሚያውቀው። አንቶኒ ወዲያውኑ ኢላማውን በመቀየር እስከ ሥራ ቦታዋ ድረስ ይከታተላታል። እንደ ውድቅ አክተርና ታዋቂ ሴት አውጪ አንቶኒ የሴቶች ትኩረት ጎድሎት አያውቅም። ነገር ግን አዳምና የሴት ጓደኛ ምን ያህል አጥብቀው እንደሚዋደዱ ካየ በኋላ አንድ የጨለመ ሐሳብ ቅርጽ መያዝ ይጀምራል። በዚያው ከሰዓት በኋላ አንቶኒ አዳምን ይጋፈጠዋል። መጀመሪያ አዳም ሚስቱን ለምን እንደደወለላት እንዲነግረው አጥብቆ ይጠይቀዋል። በመቀጠልም በመካከላቸው የጠበቀ ግንኙነት ተፈጥሮ እንደሆነ ይጠይቀዋል። አዳም ምን ያህል እንደተረበሸና እንደፈራ ሲያይ አንቶኒ አዳም ሚስቱን በጉዳይ ውስጥ በማስገባቱ የተሰማውን ቁጣ በከፍተኛ ኃይል ይገልጻል። ለዚህም ብቀላ የአዳምን የሴት ጓደኛ በጉዳይ ውስጥ እንደሚያስገባት ይዝትበታል። በመጨረሻም በትክክል የሚፈልገውን ይፋ ያደርጋል። አንቶኒ ለአንድ ቀን ሕይወታቸውን እንዲለዋወጡ ሐሳብ ያቀርባል። ከዚያ በኋላ ለዘላለም እንደሚጠፋና መንገዳቸው ዳግም እንደማይገናኝ ይነግረዋል። ከረጅም ማመናት በኋላ አዳም ይሰማል። የራሱን አፓርትመንት ለቆ ወደ አንቶኒ ቤት ይሄዳል። የጠበቃ ሰራተኛው በሞቅታ ወደ ውስጥ ያስገባዋል። አዳም ቁልፎቹን መርሳቱን ሲገነዘብ እስከ ላይኛው ፎቅ ድረስ ሸኝቶ ያደርሰዋል። የጠበቃ ሰራተኛው በጨዋታ መሃል ከጥቂት ምሽቶች በፊት ስላሳለፉት የጋራ ትዝታ በማንሳት ወደዚያ የመመለስ ከፍተኛ ፍላጎት እንዳለው ይገልጻል። አዳም ስለ ጉዳዩ ምንም የሚያውቀው ነገር ስላልነበረ በጭንቀት ራሱን ከመነቅነቅ እንጂ ምንም አላደረገም። በአንቶኒ ቁም ሳጥን ፊት ለፊት ቆሞ እያንዳንዱን መደርደሪያ በሞሉት ውድ ልብሶች ይደነቃል። ምንም ነገር ለመንካት ይፈራል። ከዚህ ይልቅ ሳሎን ውስጥ በጭንቀት ተቀምጦ ይጠብቃል። በመሸ ጊዜ የአንቶኒ ሚስት በመጨረሻ ወደ ቤት ትመጣለች። ግራ በመጋባት ለምን ወደ ትውልድ ከተማው እንዳልተመለሰ ትጠይቀዋለች። አዳም ያልታሰበ ሥራ እንደገጠመው ሰበብ ይፈጥራል። በዚያች ምሽት ከመኝታ ክፍሉ ውጭ ደንግጦ ይቆማል። ሚስቱ ደጋግማ ወደ ውስጥ እንዲገባ ከጠየቀችው በኋላ ብቻ በግማሽ ልብ ወደ አልጋው ይወጣል። በዚሁ ጊዜ አንቶኒ ከአዳም የሴት ጓደኛ ጋር ለሮማንቲክ የእረፍት ጊዜ ከከተማ ይወጣል። አብረው ካደሩ በኋላ በጣቱ ላይ የጋብቻ ቀለበት የተወውን የገረጣ ምልክት ታስተዋላለች። ወዲያውኑ እንደተታለለች ትገነዘባለች። በድብቅ እንዳገባ በማመን በንዴት ትላው ትወጣለች። አንቶኒ ያሳድዳታል። ነገር ግን ጭቅጭቁ ይበልጥ እየተባባሰ ይመጣል። ጋብቻውን በመደበቅ ትከሰዋለች። አንቶኒን በተራው ንዴቱን መቆጣጠር ያቅተዋል። እንደሱ አይነት ሰው ወደ ኋላ በማፈግፈግ ጎበዝ ሆኖ አያውቅም። ጭቅጭቃቸው ከጊዜ ወደ ጊዜ እየከረረ ይሄዳል። መኪናዋ በዋናው መንገድ ላይ ያለ እረፍት መወዛወዝ ትጀምራለች። በማግስቱ ጠዋት ዜናው ገዳይ የሆነ የመኪና አደጋ መድረሱን ይዘግባል። በዚሁ ጊዜ አዳም ወደ አንቶኒ ቁም ሳጥን በመሄድ በተፈጥሯዊ ሁኔታ ልብሶቹን ይለብሳል። እጁን ወደ ሱፍ ጃኬቱ ኪስ ሲያስገባ አንድ ነገር ያገኛል። ቀደም ሲል የነበረው ያው ኢንቨሎፕ ነበር። በውስጡም አንዲት ቁልፍ ነበረች። በዚያን ቅጽበት በመጨረሻ አንድ ነገር ይገለጥለታል። ከመሄዱ በፊት አዳም ወደ ሚስቱ ዞር ብሎ ይመለከታል። ከዚያም በእጁ ያለውን ቁልፍ ትኩር ብሎ ያያል። አዳም ማታ መውጣት እንዳለበት በመጠቆም ለምሽቱ እቅድ እንዳላት ሚስቱን ይጠይቃታል። ልክ አንድ ነገር ሊጠይቃት ሲል ዞር ይላል። ፊልሙም ያበቃል። እውነታው አዳምና አንቶኒ ፈጽሞ ሁለት የተለያዩ ሰዎች አልነበሩም። እነሱ አንድ ሰው ናቸው። ፊልሙ በታሪኩ ውስጥ በጸጥታ ስለዚህ ጉዳይ ፍንጭ ይሰጣል። የአንቶኒ ሚስት አዳምን ዩኒቨርሲቲ ውስጥ አይታ ወዲያውኑ ለባሏ ስትደውል ጥሪው የሚከሰተው አዳም ጥጉን ታጥፎ በተሰወረበት ቅጽበት ነው። የአዳም እናት የምትጠቅሳት ሚስጥራዊ ሴት በእርግጥም የሴት ጓደኛው ናት። አዳም የሚጠላው ብሉቤሪ የአንቶኒ ተወዳጅ ፍራፍሬ ነው። አንቶኒ ከዚህ ቀደም የድብቅ የወሲብ ክለብን አዘውትሮ የሚጎበኝና በሙያው ያልተሳካለት አክተር ነበር። አልፎ አልፎ የጥበቃ ሰራተኛውንም አብሮት ይወስድ ነበር። ይህ ደግሞ የጥበቃ ሰራተኛው ለምን በደንብ እንደሚያውቀው ያምራራል። ነገር ግን ከ6 ወራት በፊት ሚስቱ ነፍሰ ጡር በሆነችበት ጊዜ የአክተርነት ስራውን አጣ። ሌላ አማራጭ ስላልነበረው ዩኒቨርሲቲ ውስጥ የማስተማር ስራ ጀመረ። የሚስቱ እርግዝና፣ የክለቡ መዘጋት እና ለዓመታቱ የኖረው ግዴለሽ ህይወት አንቶኒ ወጥመድ ውስጥ እንደገባ እንዲሰማው አደረጉት። በሚስቱ ላይ በነበረው የጥፋተኝነት ስሜት ቢዋጥም ከራሱ ፍላጎቶች ማምለጥ አልቻለም። ስለዚህ አእምሮ ሙሉ በሙሉ ተቃራኒ ባህሪ ያለው የራሱ የሆነውን አዳምን ፈጠረ። አዳም አፍቃሪ ከሆነች የሴት ጓደኛ ጋር አዲስ ህይወት እስከ መገንባት ደርሶ ነበር።
የአንቶኒ ሚስት ዩኒቨርሲቲ ውስጥ አዳምን ስታገኘው በባሏ ላይ የሆነ ጥልቅ ችግር እንዳለ አስቀድማ ማስተዋል ጀምራ ነበር። በከፍተኛ ሁኔታ ተረብሻ ወደ ቤት የተመለሰችውም ለዚህ ነው። በመጨረሻው ውይይታቸው አንቶኒ ለዘላለም እንደሚጠፋ ተናግሮ ነበር። እንደ አዳም መኖርና ከሚስቱ ጋር አዲስ ሕይወት መጀመር ፈልጎ ነበር። ነገር ግን በመጨረሻ የአንቶኒ ትውስታዎች ተመለሱ። ሁሉም ነገር ወደ ጀመረበት ተመለሰ። በፊልሙ የመጨረሻ ትዕይንት ላይ የሚታየው ግዙፉ ሸረሪት አንቶኒ ፈጽሞ ያላሸነፋቸውን ፍላጎቶችን ያመለክታል። በኢንቪሎፕ ውስጥ ያለው ቁልፍ ከድብቅ ክለብ በር በላይ የሆነን ነገር ይከፍት ይሆናል። ለረጅም ጊዜ ሊያፈናቸውን የሞከራቸውን የፍላጎቶችን በር ይወክላል። አሁንም ዳግም ወደ ቁልፉ የሚዘረጋው እሱ ራሱ ነው።